ሳስበው እንዲህ ይመስለኛል ሁሉም እግዚአብሔርን ቢያመልክ ነውር ከምድር ላይ ይጠፋል። ሁሉም እግዚአብሔርን ቢያመልክ እግዚአብሔር የምህረት እጁን በእኛ ላይ ይዘረጋል። ሁሉም እግዚአብሔርን ቢያመልክ ሌባ አይኖርም። ሁሉም እግዚአብሔርን ቢፈራ አመፀኛ ትውልድ አይኖርም። ሁሉም በምድር ላይ ያለው የሰው ዘር ሁሉ እግዚአብሔርን እንዲያመልክ ልዑል እግዚአብሔር ይፈልጋል። እኛም የእግዚአብሔር ልጆች እንፈልጋለን። ሁሉም እግዚአብሔር ፊት ቢሰግድ በቅንነትና በጽድቅ ቢሰግድ ጭፈራ ቤቶች ከንቱ ነው የሚቀሩት። ለምን ብትሉ ትውልድ ሁሉ እግዚአብሔርን ነው የሚያመልከው። ትውልድ ሁሉ ወደ እግዚአብሔር ነው የሚሰግደው። ሁሉም መዝሙር ቢሰማ፣ ሁሉም ለእግዚአብሔር ቢያጥን፣ ሁሉም በእግዚአብሔር ፊት ቢሰግድ፣ ሁሉም ለእግዚአብሔር ንጹህና ሕያው ነውር የሌለበትን ቅዱስ የሆነውን መስዋዕት ቢያቀርብ፣ ሰው ሁሉ መዝሙር ቢሰማ ዘፋኞች ዘፈንን አይከፍቱም። ምክንያቱም አንድ ነገር ግን እውነት አለ፣ ልንገራችሁ ይሄን ነው። ጴንጤን ወይም ፕሮቴስታንትን አምኖ ዘፈን የሚያወጣ ዘፋኝ የለም። ጴንጤን ወይም ፕሮቴስታንትን አምኖ ጭፈራ ቤት የሚከፍት የለም። ሆቴልን የሚከፍት እዚህ ጋር መጥቶ ይደንስልኛል፣ እዚህ ጋር መጥቶ ናይት ክለብ ይገባልኛል ብሎ ጴንጤን አምኖ የሚከፍት ናይት ክለብ የለም። ለምን መሰላችሁ? ወንጌልን ነው እያገለገልን ያለው። እግዚአብሔር የሚጸየፈውን እንጸየፋለን፣ እግዚአብሔር የሚወደውን እንወዳለን። እግዚአብሔር የሚጠላውን እርኩሰትን እንጠላለን፣ እግዚአብሔር የሚጠላውን እንጠላለን፣ እግዚአብሔር የሚወደውን እንወዳለን። እግዚአብሔር የሚተባበረው ጋር፣ እግዚአብሔር ልብ የሚያሳርፍ ነገር ጋር ለማድረግ እንተጋለን። የእግዚአብሔር ቃል እንደሚለን እንደ ቃሉ ማለት ነው። ስለዚህ እኛን አምኖ የሚከፍት በኢየሱስ ክርስቶስም እርኩሰት አመጽ አይኖርም። ወንጌል እንጂ ወንጀል በእኛ አያምርም። ስለዚህ ወደዚህ ወንጌል እንድንመጣ እመክራችኋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ተባረኩ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባ።